ሰላምታዬ በያላችሁ በትረሳችሁ ውድ የአሪፍ ስፖርት ቻናል ተከታታዮቻችን የአሪፍ ስፖርት የመረጃ ሰዓት ተጀምሯል። ውድ አድማጮች በዚህ የመረጃ ሰዓታችን ላይ በሚኖረን የአብሮነት ቆይታ አዳዲስ እግር ኳሳዊ መረጃዎችን ከእንግሊዝ እንደዚሁም ደግሞ ከሌሎች የአውሮፓ ክፍሎች የሰበሰብናቸውን አዳዲስ መረጃዎችን ወደ እናንተ የማደርስ ይሆናል። አሪፍ ስፖርት ከዛሬ ጀምሮ ለቀጣዮቹ ጊዜያት ወደ እናንተ አዳዲስ እግር ኳሳዊ መረጃዎችን የዝውውር መረጃዎችን የምታደርስ ይሆናል። እንግዲህ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ ጋብዛችኋለሁ። ቪዲዮን ላይክ አድርጉት፣ እንደዚሁም ደግሞ ቻናሉን ሰብስክራይብ አድርጋችሁ በየቀኑ አዳዲስ እግር ኳሳዊ መረጃዎች ወደ እናንተ እንዲደርሱ ጋብዛችኋለሁ። ወደ እለቱ መረጃዎች ስገባ በቅድሚያ የማገኘው የሚሆነው እንግዲህ በትላንትናው ዕለት የተለያዩ ጨዋታዎች በአውሮፓ ተከናውነዋል። በርካታ ጨዋታዎች ናቸው የተደረጉት። ትላንትና በተለያዩ የአውሮፓ ሊጎች ላይ የሊጎቹን አሸናፊዎችም ያወቅንበትም ምሽቶችን ነው ያሳለፍ ነው። ለምሳሌ በቱርክ ከሄድን የቱርኩ ትልቁ ክለብ ጋላታሳራይ በሊጉ በዚህም የውድድር ዘመን ዳግመኛ አሸናፊ መሆኑን አረጋግጧል። ከዛ ባለፈ በኔዘርላንድ ደግሞ ፒኤስቪ አይንድሆቨን ማሸነፉን አረጋግጧል። ሌሎችም ትልልቅ ጨዋታዎች ተከናውነዋል። እኛ ግን ከእንግሊዝ ፕሪሚየር ሊግ የምንጀምር ነው የሚሆነው። በትናንትናው ዕለት ከተደረጉ ወሳኝ ጨዋታዎች መካከል የመጀመሪያው አርሰናል በሜዳው ኒውካስልን የገጠመበት የ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ነበር። ይህንንም ጨዋታ አርሰናል 1-0 በሆነ ውጤት ማሸነፍ ችሏል። ዴክላን ራይስ በጨዋታው ላይ የግቡ ባለቤት ነበረ። ይህንንም ጨዋታ ማሸነፉን ተከትሎ እርግጥ ነው አርሰናል በዋንጫ ፉክክሩ ላይ ከዚህ በኋላ ምንም የሚለወጥ ነገር አይኖርም። ያው ሊቨርፑል ዋንጫው ማሸነፉን አረጋግጧል። ነገር ግን ቻምፒየንስ ሊጉን መቀላቀሉን ትናንትና በይፋ ነጥቡ 71 መግባቱን ተከትሎ በይፋ ቻምፒየንስ ሊጉን የቀጣይ የ2025-26 የውድድር ዘመን የአውሮፓ ቻምፒየንስ ሊግ ተፎካካሪ ተወዳዳሪ መሆኑን አረጋግጧል። እናም እንግዲህ በዋነኝነት ይህ ነበረ ትላንትና አርሰናል የተጫወተበትና ጨዋታውንም ደግሞ ያሸነፈበት ምክንያት ከመርሃ ግብር ማሟያ በዘለለ ማለት ነው። ሌሎች ወሳኝ የሚባሉ ጨዋታዎች ተከናውነዋል በሊጉ። እነሱን ልንገራችሁና ወደ ሌሎች ዜናዎች እሄዳለሁ። ሌስተር ሲቲ ከኢፕስዊች ያደረጉት ጨዋታ ሌስተር 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ዋነኛው ትልቁ መወያያ ነጥብ የነበረው የቫርዲ የመጨረሻ ጨዋታ ማከናወን ነው። እንግዲህ በዚህ የውድድር ዘመን ከክለቡ እንደሚለቅ አስታውቋል። ያው እግር ኳስ ኬሪየሩን ቢቀጥልም ነገር ግን ከዚህ በኋላ በሌስተር ሲቲ እንደማንመለከተው ነው የተረጋገጠው። 500ኛ ጨዋታውን ነው ትላንትና ምሽቱን ማከናወን የቻለው። የተጫዋች በሌስተር ሲቲ ቤት በነበረው ቆይታ ኤፍኤ ካፕን አሸንፈዋል። ከዛ ባለፈ በትልቁ ደግሞ ሊጠቀስለት የሚችለው 2016 ላይ ያሸነፉት የእንግሊዝ ፕሪሚየር ሊግ ዋንጫ እንደሆነ ይታወቃል። ያቺን ዋንጫ ማሸነፋቸው በተለይ በዛ የውድድር ዘመን የነበሩ ተጫዋቾች በሌስተር ደጋፊዎች ዘንድ የተለየ ክብር የተለየ ቦታ እንዲኖራቸው ሆኗል። ከነዛ መካከል ደግሞ በዋነኝነት በኮከብነት ሊጠቀስ የሚችለው ቫርዲ ነው። ግቦችንም ሲያስቆጥር የነበረው እሱ ስለሆነና ይህንን ተጫዋች ነው ትላንትና በሜዳቸው በኪንግ ፓወር የሸኙት። ተጫዋቹ ትላንትና 200ኛ ግቡን ነው ያስቆጠረው። የመጨረሻ ጨዋታውን በደጋፊው ፊት አድርጓል። በ500ኛ ጨዋታው 200ኛ የሌስተር ግቡን አስቆጥሮ ነው ትላንትና ከክለቡ የተሰናበተው። ከዚህ አንጻር ይህ ጨዋታ ወሳኝ ነበረ። ለሌስተርም ጥሩ የሊግ ፍጻሜ ሆኖለታል። ያው በሜዳው ነው የመጨረሻ ጨዋታውን ያደረገው። በቀጣይ ምናልባት ከሜዳው ውጪ ነው ጨዋታውን የሚያደርገው የመጨረሻ ጨዋታውን እና ግን በሜዳው ሌስተር በሜዳው ኪንግ ፓወር የመጨረሻ ጨዋታውን ትላንትና አከናውኗል። ሌላኛው ደግሞ በዋነኝነት እንደዚሁ በተለያዩ ሚዲያዎች ላይ
ትልቅ ትኩረት የሳበው የነበረው የኤቨርተን እና የሳውዛምፕተን ጨዋታ ነው። ይህ ጨዋታ ኤቨርተን 2-0 ማሸነፍ ችሏል። እርግጥ ነው ለኤቨርተን በደረጃ ሰንጠረዡ ላይ ምንም የሚለውጥለት ነገር ባይኖርም ግን ደግሞ በጉዲሰን ፓርክ ያከናወነው የመጨረሻ ጨዋታ ሆኗል። እንግዲህ ይህ ታሪካዊ ስታዲየም በትላንትናው ዕለት ከኤቨርተን እግር ኳስ ክለብ ጋር ተሰነባብቷል ማለት እንችላለን። በጣም ብዙ ታሪኮች ናቸው የተፈጠሩበት በዚህ ስታዲየም። ከነዛ መካከል አንደኛው ፔሌ የመጀመሪያ የዓለም ዋንጫ ግቡን ማስቆጠር የቻለው በዚህ ስታዲየም ላይ ነበር። እንግዲህ ከክለብ ፉትቦልም ወጣ ብለን የስታዲየሙን ታሪክ እንኳን ብንመለከት ብዙ ነገሮች የተጻፉበት ታሪክ ነው። ከ100 በላይ ዓመታትን በአገልግሎት ላይ ዘልቋል። ግን በዚህ የውድድር ዓመት የመጨረሻ የውድድር ዘመኑን ነው ያሳለፈው። እንግዲህ ኤቨርተንም በቀጣይ የውድድር ዓመት ጀምሮ በሌላ ስታዲየም አዲስ ባሰሩት ስታዲየማቸው መጫወትን የሚጀምሩ ነው የሚሆነው። ከዚህ አንጻር ይህም ጨዋታ ተጠባቂ ነበረ። ሌላኛው ዌስትሃም ከኖቲንግሃም ያደረጉት ጨዋታ ነበረ። ኖቲንግሃም 2-1 በሆነ ውጤት አሸንፏል። ይሄ በደረጃ ሰንጠረዡ ላይ የሚለውጠው ነገር ነበረ። ኖቲንግሃም 65 ነጥቦች ላይ እንዲደርስ አስችሎታል። ይህንንም ተከትሎ ኖቲንግሃም፣ ማንቸስተር ሲቲ እንደዚሁም ቼልሲ ከዛ ባለፈ ኒውካስል እና አስቶን ቪላ በቀጣይ በመጨረሻው የ38ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ 3ኛ 4ኛና 5ኛ ደረጃን ይዞ በቻምፒየንስ ሊግ የሚያፎካክረውን ቦታ ለመያዝ የሚፋለሙ ነው የሚሆነው። እስከ መጨረሻው ቀን ድረስ ሄዶ ዘልቆ ይህንን ቦታ ለመያዝ እና በቀጣይ ደግሞ በቻምፒየንስ ሊግ በ2025-26 የውድድር ዘመን በቻምፒየንስ ሊግ ለመፎካከር የሚያስችላቸውን ፉክክር የመጨረሻ ትንቅንቅ የሚያደርጉ ነው የሚሆነውና ያንን ተከትሎ ኖቲንግሃም ትላንትና ወሳኝ የሆነ ድልን ነው ያሳካው ለማለት እንችላለንና ከዚህ አንጻር ካየረው ትላንትና ኖቲንግሃም 2-1 ማሸነፉ በጣም ትልቅ ድል ይሆንለታል እና 5 ቡድኖች ለ3 ደረጃ የሚፎካከሩ ነው የሚሆነው በመጨረሻው ቀን የእንግሊዝ ፕሪሚየር ሊግ ጨዋታ። ከጨዋታ ውጤቶች ጥቆማ ወጣ ብለን ሌሎች ዜናዎችን እንመልከትና ከዛ በኋላ ወደ ጣሊያን ሴሪያ ሄደን ወሳኝ የሚባል መረጃን ወደ እናንተ የማደርስ ነው የሚሆነው። ከውጤት ጥቆማዎች ስንወጣ የዝውውር ዜናን እናገኛለን። እንግዲህ ያው የዝውውር ጊዜ እየመጣ ነው የሚገኘው። እንደውም አንዳንድ ክለቦች ለምሳሌ ልክ እንደ ሊቨርፑል ያሉ ቡድኖች ተጫዋቾችን ኦልሬዲ ማስፈረምም ጀምረዋል። ጄረሚ ፍሪምፖንግ በትላንትናው ዕለት የመጀመሪያ ዙር የጤና ምርመራውን አጠናቋል። በቀጣይ የሚጠበቀው ተጫዋቹ የኮንትራት ፊርማ ይሆናል። ከዚያ በኋላ ዝውውሩ በሊቨርፑል ይፋ እንደሚደረግ ነው የሚጠበቀው። እንደሚታወቀው ከ2 ቀናት በፊት ካልተሳሳትኩኝ ፋብሪዚዮ ሮማኖ ሊቨርፑል ይህንን ተጫዋች ለማስፈረም መስማማቱን ዘግቧል። ተጫዋቹ እስከ 2030 ድረስ ፊርማውን ያኖራል እና 35 ሚሊዮን ዩሮ ደግሞ ሊቨርፑል የሚከፍል ነው የሚሆነው ለዚህ የቀኝ መስመር ተመላላሽ ተጫዋች እና ጥሩ ዝውውር እንደሆነ ነው እየተነገረለት የሚገኘው። ሊቨርፑል ግን በቀጣይ በዝውውር መስኮቱ ላይ ሌላ ደግሞ የግራ ተመላላሽ ተጫዋችም መጨመር እንደሚፈልጉ ነው በቡድናቸው ላይ እየተነገረ የሚገኘው። ያ ደግሞ በቀጣይ በዝውውር መስኮቱ በቀጠለ ጊዜ በተከፈተም ወቅት የምንመለከተው ይሆናል። የጀረሚ ፍሪምፖንግ ዝውውር ግን ሊጠናቀቅ ከጫፍ መቃረቡ ነው እየተዘገበ የሚገኘው። ኦልሬዲ የሕክምና ምርመራውንም አጠናቋል የመጀመሪያ ዙር። ሌላኛው ከፖርቹጋላዊው ተጫዋች ከስዊድናዊው ተጫዋች ቪክቶር ዮኬሬሽ ጋር በተገናኘ በዛሬው ዕለት ፋብሪዚዮ ሮማኖ ይዞት የወጣው መረጃ አለ። ተጫዋቹ በክረምቱ ክለቡን እንደሚለቅ ተረጋግጧል እና እሱን ለማስፈረም የሚፈልግ የትኛውም ቡድን 65 ሚሊዮን ዩሮ በመያዝ ወደ ስፖርቲንግ ሊዝበን ቢሮ ቢያቀኑ
ተጫዋቹን ለመልቀቅ ፈቃደኛ መሆናቸው ነው የተነገረው። ይህ 65 ሚሊዮን ፓውንድ ለተጫዋቹ የውል ማፍረሻ ነው የሚከፈለው እና ይህንን ለመክፈል ፈቃደኛ የሆነ የትኛውን ቡድን ይህንን ተጫዋች እንደሚያስፈርም ነው የተነገረው። የተለያዩ ትልልቅ የሚባሉ በአውሮፓ ላይ የሚገኙ ቡድኖች የተጫዋቹን ፊርማ ለማግኘት በድርድር ላይ እንደሚገኙ ነው የተገለጸው። ማንቸስተር ዩናይትድ፣ አርሰናል እንደዚሁም ሌሎችም ቡድኖች ስማቸው እየተነሳ ነው የሚገኘው። ትናንትና የተለያዩ ትልልቅ የሚባሉ ሚዲያዎች ጨምሮ በተለይ በዛው በእንግሊዝ ያሉ የደጋፊ ሚዲያዎች ሳይቀር ማንቸስተር ዩናይትድ ወደዚህ ዝውውር መግባቱ ነው እየገለጹ የሚገኙት። በተለይም ደግሞ የአውሮፓ ሊግ ዋንጫን ማሸነፍ የሚችሉ ከሆነ ይህንን ተጫዋች ለማስፈረም እንደ ጥሩ መደራደሪያ ይሆናቸዋል ተብሎ ነው እየተነገረላቸው የሚገኘው። ምክንያቱም ተጫዋቹ በቀጣይ በቻምፒየንስ ሊግ መፎካከርን ስለሚፈልግ። እንደሚታወቀው ዩናይትድ በዚህ የውድድር ዘመን ያለበት ደረጃ በአውሮፓ የትኛውም ውድድር ላይ የሚያሳትፈው ሆኖ አይደለም እየተመለከት ነው የምንገኘው። ያንን ተከትሎ ከቶተናም ጋር የሚያደርገውን የዩሮፓ ሊግ ጨዋታን ማሸነፍ ይጠበቅበታል፣ ግዴታ ነው። ያንን የሚያደርግ ከሆነ ለዮኬሬሽንም ለማስፈረም እንደ ትልቅ መደራደሪያ ይጠቀሙበታል ተብሎ ነው የሚታሰበው። ሌላኛው ወደ አርሰናል ቤት ካሉ መረጃዎች ደግሞ ስንመለከት እና በዝውውርም ደግሞ የመጨረሻውን መረጃ ስነግራችሁ ክሮኤንኬ ለጆሽ ክሮኤንኬ የስታን ክሮኤንኬ ልጅ የሆነው በአርሰናል ቤትም እንደዚሁ በአስተዳደር ክፍል ውስጥ የሚሰራው ሰው በትላንትናው ዕለት አንድ ሀሳብ ሰጥቷል፣ ለደጋፊዎች መልእክት አስተላልፏል። በቀጣይ የውድድር ዓመት ባለድሎች ለመሆን ኢንቨስት ለማድረግ አቅደናል ሲል ተናግሯል። አክሎም ደግሞ ከአዲሱ ስፖርቲንግ ዳይሬክተራችን አንድሬ ባሬታ ጋር በመሆን ምን እንደምንፈልግ ተነጋግረናል፣ በምን መልኩም ደግሞ የምንፈልገውን ነገር ማሳካት እንዳለብን ተወያይተናል ሲል ትናንትና ተስፋ ሰጪ የሆነ በተለይም ደግሞ እንግዲህ የውድድር ዓመቱ በጣም ለአርሰናል ዲስአፖይንትመንት እንደነበረው ይታወቃል። ነገር ግን ከዛ ዲስአፖይንቲንግ የሚያወጣቸውን አይነት ሀሳብና አስተያየት ነው በትላንትናው ዕለት ጆሽ ክሮኤንኬ በሀሳቡ ላይ የተናገረው። ስለዚህ በክረምት የዝውውር መስኮት በንቁ ተሳትፎ ያደርጋሉ ተብሎ ከሚጠበቁ የአውሮፓ ክለቦች መካከል አርሰናል አንደኛ ሆኖ ነው የተቀመጠው። ቅድም ወዳልኳችሁ ወደ መጨረሻው መረጃ ይልምጣ። ከሴሪኤ ጋር በተያያዘ ያለውን ዜና ልንገራችሁ። በዚህ የውድድር ዓመት እንግዲህ በአውሮፓ ውድድሮች ላይ ብዙዎቹ ለማለት በሚቻል መልኩ አሸናፊዎቻቸውን ቶሎ ነው እያወቅ ነው። እስከ መጨረሻው ድረስ የዘለቀ የአውሮፓ ውድድር የለም። በቡንደስሊጋ ቶሎ ነው የተረጋገጠው ባየር ሙኒክ። ከዛ ባለፈ ፒኤስጂ እንደለመደው ሊጓኑን በቶሎ ማሸነፉን አረጋግጧል። እንደውም የፒኤስጂ በርከት ያሉ ጨዋታዎች ጥቂት የማይባሉ ጨዋታዎች ሲቀሩት ነው ማሸነፉን ያረጋገጠው ያበሰረው። ባርሰሎናም በተመሳሳይ ያለፉትን ጨዋታዎች አሸናፊ ሆኖ ነው እየገባ የሚገኘው። ሊቨርፑልም ደግሞ እንደዚሁ። ነገር ግን አንድ ሊግ ይህም ደግሞ የጣሊያን ሊግ ብቸኛ ሆኖ ነው የተቀመጠው። እስከ መጨረሻው ቀን ድረስ የዋንጫ ፉክክሩ የሚዘልቅ ብቸኛው የአውሮፓ ሊግ ሆኗል። ደግሞ በጣም የሚያጓጓ ነው። ትናንትና ኢንተር ሚላን ከላዚዮ ጋር ባደረገው ጨዋታ 2-2 በሆነ አቻ ውጤት ነበር ማጠናቀቅ የቻሉት። ከዛ በኋላ ከትላንት በስቲያ ነው የኢንተር ጨዋታ። በትላንትናው ዕለት ደግሞ ፓርማና ናፖሊ ባደረጉት ጨዋታ 0-0 በሆነ አቻ ውጤት ማጠናቀቅ ቻሉ እና ይሄ ናፖሊ 79 ነጥብ ላይ እንዲቆይ አደረገው። ኢንተርን ደግሞ 78 ነጥብ ላይ እንዲቆይ አድርጎታል። ናፖሊ ምናልባት ትላንትና አሸንፎ ቢሆን ኖሮ ዋንጫውን የሚያሸንፍበት እድል በጣም ሰፊ ነበረ። ነገር ግን ያ አልሆነም። እስከ መጨረሻው ቀን ድረስ እንዲሄድ ሆኗል። ናፖሊ ቀጣይ የመጨረሻውን ጨዋታ በ38ኛው ሳምንት ካሸነፈ ወይንም ደግሞ አቻ ወጥቶ ኢንተር ከተሸነፈ የሊጉ የስኩዴቶ ሻምፒዮን ይሆናል። ኢንተር ደግሞ አቻ ከወጣና ናፖሊ ከተሸነፈ
አሸንፎ ደግሞ ናፖሊ አቻ ከወጣ ወይንም ደግሞ ናፖሊ ከተሸነፈ ባለድል ይሆናል ማለት ነው። ናፖሊ እንዳልኳቸው አሸንፎ ኢንተር አቻ ከወጣ ናፖሊ ተሸንፎ ኢንተር አቻ ከወጣ እኩል ነጥብ ላይ ነው የሚሆኑት። በዛ ደግሞ ኢንተር የተሻለ የግብ ክፍያ ላይ ይገኛልና ኢንተር የሊጉ አሸናፊ መሆኑን የሚያረጋግጥ ነው የሚሆነው። ስለዚህ የቻምፒየንስ ሊግ ተፎካካሪው የፍጻሜ ተወዳዳሪ ሆነው ኢንተር ሚላን ለሁለት ዋንጫዎች የሚፎካከር የሚፋለም ነው የሚሆነው። በቀጣይ ሳምንት አንዱን ማሸነፉን ወይንም ደግሞ አለማሸነፉን የሚያረጋግጥ ይሆናል። ስለዚህ የመጨረሻው ቀን በጣም ተጠባቂ ነው የሚሆነው። ኢንተር ከኮሞ ጋር የመጨረሻ ጨዋታውን ያከናውናል። ቀለል ያለ ነው። ናፖሊም ደግሞ እንደዚሁ ከካግሊያሪ ጋር በ38ኛ የጣሊያን ሴሪ ጨዋታቸውን የሚያከናውኑ ነው የሚሆነው። የስኩዴቶ አሸናፊም በእነዚህ ሁለት ወሳኝ ጨዋታዎች የሚረጋገጥ ይሆናል። እንግዲህ ውድ አድማጮቼ እስከ መጨረሻው ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። የነበሩት መረጃዎች እነዚህን ይመስላሉ። ስለነበረን የአብሮነት ቆይታ ምስጋና ከልብ ነው። በቀጣዮቹ የመረጃ ሰዓቶች ላይ ዳግመኛ እስከምንገናኝ ድረስ ሰላም።